ሰላም ለእናንተ ይሁን። ኢትዮጵያን ኤርላይንስ ዛሬ 4 ፍላይቶችን ካንስል አድርገዋል። ከአዲስ አበባ የሚነሱ እንዲሁም ደግሞ ከዚሁ ከአሜሪካን ሀገር ደግሞ ወደ ኢትዮጵያ ወይም ወደ አዲስ አበባ የሚሄዱ በረራዎችን ካንስል አድርጓል። እነዚህም በረራዎች የት እነማን እንደሆኑ እነግራችኋለሁ። ከዛ ደግሞ ምን ማድረግ አለባችሁ የሚለውን ደግሞ ኤክስፕሌን አደርግላችኋለሁ ማለት ነው። እንግዲህ አሁን ያለው የስኖ ምክንያት በጣም ኃይለኛ ላይክ ራሱ ኖርማሊ እስከዛሬ እንደነበረው አይነት ስኖ ሳይሆን አሁን ግን በጣም ከሚገባው በላይ ቅዝቃዜ የሚኖረው እና እንዲሁም ደግሞ የሚመጣው ራሱ ስኖ ከፍሪዝ እያደረገ የሚወርድ ስለሆነ ስኖ ይሰራል፣ እንዲሁም ብላክ አይስ ይሰራል። ስለዚህ በዛ ምክንያት በጣም ብዙ ከአይሮፕላኖች ጋር ከበረራ ጋር የማይመቹ እንዲሁም ደግሞ በጣም ብዙ ነገሮችን አፌክት የሚያደርጉ ናቸው የሚል ነው። በዛ ምክንያት ነው እንግዲህ ካንስል የተደረገው። ካንስል የተደረጉት የትኞቹ ናቸው የሚለው አንደኛ ኢትዮጵያን ኤርላይንስ 500 ጃንዋሪ 24 ከአዲስ አበባ ወደ ዋሽንግተን ዲሲ የማታ ፍላይት የሚመጣው ማለት ነው። ሁለተኛው ደግሞ ጃንዋሪ 25 ነገ ማለት ነው ከዋሽንግተን ዲሲ ወደ አዲስ አበባ ያለው በረራ ኢቲ 501 እሱም ተሰርዟል። እንዲሁም ጃንዋሪ 25 ከአዲስ አበባ የሚነሳው ነገር ግን ወደ ጂኤፍኬ ወይም ወደ ኒውዮርክ የሚመጣው ፍላይት ማለት ነው ኢቲ 514 እንዲሁ ተሰርዟል። ሌላው ደግሞ ጃንዋሪ 25 ከኒውዮርክ ጂኤፍኬ ወደ አዲስ አበባ የሚሄደው ፍላይት ኢቲ 515 እንዲሁ ተሰርዟል ማለት ነው። ስለዚህ እነዚህ በረራዎች ተሰርዘዋል። ኦኬ፣ በረራዎቹ ከተሰረዙ መንገደኛው ምን ማድረግ አለበት የሚለውን እንደዚሁ እነሱም ኤክስፕሌን አድርገው በፌስቡክ ፔጃቸው ላይ አስታውቀዋል ማለት ነው። አንደኛ ነገር ትኬታችሁን ሪፈንድ መጠየቅ ትችላላችሁ። በአሁኑ ሰዓት በጣም አጭር ሰዓት ሊሆን ይችላል የምትሄዱበት። አንዳንዱ ሰው ለሳምንት፣ ለ10 ቀን፣ ለ20 ቀን ትኬት የሚገዛ ሰው አለ እና እንደዛ ከሆነ ያው እስከ መቼ እንደሆነ በረዶ እንደዚህ እንደሚያስተጓጉልን ስለማይታወቅ በረራውን መሰረዝ ትችላላችሁ፣ ብራችሁን እንመልሳለን ይላል አንደኛው። ሁለተኛ የተሰጣችሁ ኦፕሽን ደግሞ በረራውን ወደ ሌላ ቀን ማድረግ ትችላላችሁ ማለት ነው። ለምሳሌ በጃንዋሪ 25 ወይም ጃንዋሪ 24 ዛሬ ወይም ነገ በረራ ያላችሁ ሰዎች በሚቀጥለው ሳምንት አድርጋችሁ መሄድ እንደምትችሉ ትኬታችሁ ማስተካከል ትችላላችሁ ማለት ነው። ሌላ ደግሞ ሶስተኛው ኦፕሽናችሁ ሊሆን ይችላል የምለው ደግሞ ትኬቱን አሁን የ1 ዓመት ትኬት ነው። ስለዚህ አይ ካንስል ከምናደርገው ሆልድ እናድርገው ደግሞ የሚል ለምሳሌ ሰመር መሄድ ፈልጋለሁ ወይ እንደዚህ የምትሉ ከሆነ ያኔ ፔናልቲውን ትከፍሉና ዋጋ ልዩነቱን ትከፍሉና ትኬቱ ይቀየርላችኋል። ነገር ግን ትኬቱን ሆልድ አድርጋችሁ መቆየት ትችላላችሁ ማለት ነው። ስለዚህ አሁን ያንን ፍሪውን የሰጡት በአጭር ጊዜ ውስጥ ለምትሄዱ ሰዎች እንዲሁም ደግሞ ቶታሊ ሀሳባችሁን ቀይራችሁ እንቀራለን ለምትሉ ሰዎች ግን ዌቭ እንደሚደረግላችሁና ብሩ እንደሚመለስላችሁ ወይም ቀኑን ደግሞ ስትቀይሩ ትኬቱ እንደሚስተካከልላችሁ ተናግረዋል ማለት ነው። እነዚህ ኦፕሽኖች አላችሁ። በእነዚህ ኦፕሽኖች ብትጠቀሙ መልካም ነው ብዬ እኔም አስባለሁኝ። ሌላ በዚህ ተጨማሪ መናገር የምፈልገው ነገር ደግሞ ምንድን ነው፣ ከተለያየ ስቴት የምትነሱ ሰዎች አላችሁ በስኖ አፌክት የማትሆኑ ለምሳሌ ከሳን ፍራንሲስኮ፣ ከኤልኤ፣ ሳክራሜንቶ እንደዚህ አካባቢ ያላችሁ ሰዎች እናንተም በዚህ በፍላይት አፌክትድ ናችሁ ማለት ነው። ምክንያቱም ከሳን ፍራንሲስኮ ወደ ዲሲ ቢመጣ አንድ ፍላይት ሳን ፍራንሲስኮ ዩናይትድ ኤርላይንስ ወይም ደግሞ አላስካን ልትይዙ ትችላላችሁ። ነገር ግን ወደዚህ ስትመጡ ያው ኮኔክት ማድረግ ስለማይችል የእናንተም ፍላይት ይሰረዛል ማለት ነው። ስለዚህ እናንተም ኢሜይላችሁን ማየት ይኖርባችኋል፣ ቴክስታችሁን ማየት ይኖርባችኋል። ኢንጀነራል በዛሬና በነገ መካከል ላይ በረራ ያላችሁ የትኛውም ዓለም ላይ ያላችሁ ሰዎች አፌክትድ ልትሆኑ ስለምትችሉ ኦኬ፣ ግዴታ እስኖ ያለበት ቦታ ላይ መኖር አይጠበቅባችሁም። የትኛውም ኤሪያ ላይ ያለ በረራ ያለ ሰው በዚህ ሰዓት በጣም አድርጎ ትኬቱን ማየት አለበት ማለት ነው። በደንብ አድርጋችሁ ኢሜይላችሁን ፎሎ አፕ አድርጉ። አየር መንገዶቹ ወደ በኢሜይላችሁን ኮንታክት የሚያደርጓችሁ ወይም ደግሞ በስልካችሁ ላይ ቴክስት ይደርሳችኋል ማለት ነው። ስለዚህ ይሄንን ፎሎ አፕ እንድታደርጉ። ሌላ ለምሳሌ ትኬት ከኔ የገዛችሁ ብትሆኑ ደግሞ እኔ ጋር ነው የምትደውሉት። እኔ ከእናንተ ጋር ተመካክረን ምን ማድረግ አለብን፣ የቱ ያዋጣችኋል የሚለውን ከኔ ጋር ዲስከስ ካደረግን በኋላ ትኬታችሁን አስተካክልላችኋለሁ ማለት ነው። እንግዲህ ለምንድን ነው ከኔ ትኬት ቁረጡ የሚለው አንዱ አድቫንቴጅ ይሄ ነው። ይሄ ማለት ምን ማለት ነው? አሁን በዚህ ሰዓት ወደ ኢትዮጵያን ኤርላይንስ ብትደውሉ፣ ኤሚሬትስ ብትደውሉ፣ ተርኪሽ ብትደውሉ፣ ካታር ብትደውሉ፣ ዩናይትድ ብትደውሉ፣ አላስካ ብትደውሉ፣ ኤር ካናዳ ብትደውሉ እውነት ለመናገር በጣም በዚህ ሰዓት ኦልሞስት ከዓለም ላይ ሁሉ ስለሚደውልላቸው በጣም ሄክቲክ ነው። አንደኛ በጣም ረጅም ጊዜ
ሆልድ ሊያደርጓችሁ ይችላሉ። ሁለተኛ ነገር ደግሞ ቶሎ ላይ መልሱላችሁ ማለት ኢቭን ላይ መልሱላችሁም ይችላሉ። ምክንያቱ ለምንድን ነው? ከሚገባው በላይ የተጨናነቀ ነው በዚህ ሰዓት ኔትወርካቸው ማለት ነው። ነገር ግን በእንደዚህ አይነት ሰዓት ከኔ ትኬት የሚገዙ ሰዎች ቀጥታ ለኔ ይደውሉልኛል፣ ትኬታቸውን ፊክስ አደርግላችሁ በጣም በቀላሉ ማለት ነው። ለኔ ይደውሉልኛል ፔሬድ። ኢቭን ደውለውልኝ እንኳን በዚህ ሰዓት አሁን ካልመለስኩላቸው ቴክስታቸውን እንዳየሁኝ ወዲያውኑ ኮንታክት አደርጋቸዋለሁ ማለት። ለዚህ ነው አያችሁ፣ በእውነት ለመናገር ዚስ ትልቅ አድቫንቴጅ ነው። ችግር ሲገጥመን ነው አንዳንድ ነገሮችን ኦኬ ለካ ከእሷ ጋር ብቆርጥ ጥሩ ነው ብሎ ሰው እንዲያስብ ያደርጋል ማለት ነው። እና ደውሉልኝ። እኔም ደግሞ በጣም በደስታ እናንተን ለማገልገል ነው እዚህ ያለሁት። በደስታና በፍቅርና በፈገግታ አግዛችኋለሁ ማለት ነው። ኮልሚ ስልክ ቁጥሬ 571-201-1924 ዘመን ትራቨል ብላችሁ ብትደውሉ ወይም ቴክስት ብታደርጉ ታገኙኛላችሁ። ብሩክ ሁኑልኝ። ቢ ሴፍ። ቴንክ ዩ ሶ ማች ባይ